እኔ የምላችሁ ግን ሪሊ የሊሊ ሞት እውነት ነው እንዴ? እግዚአብሔርን እኔ በጣም በቃ ማመን የከበደኝ መብርሃን ነው የምላችሁ። ለካን በቃ ዝም ብለን በቁም ስንሄድ በቃ የሰው ልጅ ስንባል በቃ የምንንቀሳቀስ ግዑዝ አካልን ማለት ነው። እግዚአብሔርን ለኔ እንደዛ ነው የተሰማኝ ማለት በቃ እግዚአብሔርን እኔ ማቃት በርግጥ ሜቢ በቃ ለ2 ሰዓት ለ1 ሰዓት ነው ቆይታችን የነበረው ከኔ ጋር አንድ ቪዲዮ ሰርታልኝ ነበርና የእውነት እግዚአብሔርን ነው የምላችሁ ምን አይነት ሩሩ በቃ ነገን በተስፋ የምትኖር ልጅ ናት። እግዚአብሔርን ሜቢ ብዙዎቻችሁ ቮሎጓን ታያላችሁ ብዬ አስባለሁ። ግን በቃ ያው የሰው ልጆች ነንና ያው በምንጠራ ሰዓት ወደሱ መሄዳችን አይቀርምና ለቤተሰቦቿ መጽናናትን እንመኛለን። ለማንኛውም ማራኪ አጠቃላይ ጽዳት አገልግሎት እንባላለን። እንደዚህ ህንጻ እንደምታዩት ፏፏይ ጽድት በማድረግ ላይ እንገኛለን። ስለዚህ እናንተም ህንጻ ማጽዳትን ፈልጉታል አረቢያ መጅሊስ፣ ምንጣፍ፣ ሶፋ፣ ፍራሽ ቤት ድረስ በመምጣት አገልግሎት ማግኘት ትችላላችሁ። ስለዚህ ደውሉልን እንላለን። እናመሰግናለን። ማራኪ ሁሌም አንደኛ ምርጫዎት ያድርጉ። ዋጋችን ተመጣጣኝ ነው። ስለምታደርጉልን ትብብር ሁሉ ህንጻ ወደ 1700 ካሬ ነው። ዛሬ ጨርሰናል በ2 ቀን ውስጥ።